እንደናችሁ ጋይስ እንግዲህ ከማጋ ነኝ ከኤባ ጋር ነን። ዛሬ አድቬንቸር የሆነ ቦታ ነው የሚወስደኝ። ስለዚህ አብራችሁን ቆዩና እስቲ እናያለን። እንግዲህ ዛሬ በረዶ ላይ ሸርተት ልንል ነው። ያው ግን ቢላ ላይ ቆመን ነው የሚሆነው። ስለዚህ ተራመድ ነው ደርሰው ደርሳለኝ እዚሁ ኮደክ ሄሎ እዚሁ እንግዲህ እዚህ ጋር በቃ ያው ተገርጄ ነው የሚመስለው። በጣም ነው የሚያስፈራው። ኧረ ሄድ ኦይ ጉድ። እዚህ ጋር እንግዲህ ደግሞ ያው ጫማው ሰፋ ስላለ ማለት ነው በደንብ ጠበቅ ካላለ ስትራመዱበት ስለሚያስቸግር ኤባማን እንግዲህ ያው አሰር ጠበቅ አድርጎልኝ እየወጣን ነው። እንደው አልሞት ሲል ሰው ገዳይ ይኖረዋል። እዚህ ጋር እንግዲህ ከምታስቡት በላይ በረዶ የሚያንሸራትት ነው። የእውነቴን ነው። ጫፏን ትንሽ ይሄ ነገር ካገኘ አየር ላይ ከእንደ ስልካችሁ የምትሰናበቱበት ነው የሚሆነው። በዚህ ቪዲዮ እንግዲህ እንለያይ ነበር፣ አልፈናታል። ይሄኛውንም ፓርት ያው አንዴ ሲያንሸራትት መውደቅ አንዴ ነው ብዬ ነው ጥንቃቄ ሳረግ የነበረው። ታኮ ላይ ለመጀመሪያ ጊዜ ወጣችሁ ነው የሚመስልከው። እንግዲህ እዚህ ጋር ኤባ በደንብ ይችላል አይችልም የሚለውን ገና አላወቅንም። ዩቲዩብ ቪዲዮ ከፈት ተደርጎ ግን ትንሽ ደቂቃ ሾፍ አድርገን እስኪ እንዴት ነው የሚሆነው ብለን ልንሞክረው ነው። እዚህ ጋር መጀመሪያ እንዲህ ሸብረክ በለው አይደል? ሸብረክ ወደፊት ሸብረክ። ግን እንዴት ነው እና እንዴት ነበር አይደል? እንዲህ አለ አንዳ ያው እንዴ አይመስልም ነው ስኬቲንግ ራስቲና አንተ በኋላ ትችላለህ። ነጥብ ያዝን በእውነት ያለ ሀሳብ ወደፊት ይሄኛው እንደዚህ ከዛ ይሄኛው አረ እየመጣ ነው። ግን በቃ በእውነት አይመስልም። በቃ ውበት የለውም። በቃ እየተጎተትኩ ነው። ሻፈረ ይመስለው። ምን እያደረክ እንደው ታውቃለህ? ይሄ በጎን ሂዱ የሚለውንና መንሸራተቱን አንድ ላይ እያስኬድከው ነው። እሺ እስከደም ያየነው ቪዲዮ እስቲ ኮች እስቲ ንገረኝ ፈላል። እሺ እንግዲህ አንተ አስበው። እሺ ሶ ናጣጋር እሺ ሶ ቤዚካሊ ኮንሰፕቱ ከፈለክ ይሄኛውን እንዲያርገው ቤት ይችላል፣ እንዲያስፍተህ መመለስ ማለት ነው። እሺ ከዚህ አስፍቼው ቢቀርስ እኮ ባይመለስ አሁን ያው እንዲህ ስል ይሄ አሁን በግድ ነው የመለስኩት። እሺ ሸብረክ ከዚህ ጋር ከዛ እንደዚህ አድርገው ከፊት እዚህ ጋር ማምጣት ማለት ነው። እኔ እየመጣልኝ አይደለም ባይዘው ችግር እኔ አይ በቀንነት ነው የምማር እንደዚህ ያለ በልቤ። እሺ ሳይ ይፈርዳል ያ ኤኒዌይስ ግን እኔ የምጠቀመው ምንድን ነው መሰለህ? እኔ ሲሄድ እንደዚህ ነው የምሄደው። እኔ የምጠቀመው ማለት የራሴ ውድድር ነው ብለሃል። ለምን ማሳይ? እሺ ሶ ይሄን ወደፊት አድርጌ ከዛ ይሄኛው ወደ ኋላ አስቀረዋል። ከዛ ይሄኛውን አድርጌ እንደዚህ አስቀረዋል። በዚህኛው እሄዳለሁ እንደዚህ ዋን ስቴፕ በአንድ ባንዱ ብቻ ማለት ነው። በአንዱ አሁን ይሄ ሲሄድ ይሄ ወደ ኋላ እንዳይጎተኝ በሳይድ አድርገው በሳይድ ትከላ። ከዛ እሱን ደግሞ ታነሳውና ትሄዳለህ። ኋላ አትቀራ፣ ሸብረክ ብለው ወደፊት
ኋላ ምጥ ነው ይሄ ይሄ እንዲህ ሲሄድ እኔ ወደፊት ነኝ። ከዛ ይሄ ወደ ኋላ ይቀራል ይመጣል፣ ይሄ ይቀራል ይመጣል፣ ይሄ ይቀራል ይመጣል። ያና ተሰራና ለኔ አይሆንም በቃ እንዴት እንደው ታውቃለህ ብሮ ትችላለህ። እዚህ ጋር አሪፍ ሞቲቬሽን ነው ብሮ ትችላለህ። እሺ ከዛ አሁን እነዚህ ልጆች ካንተ ይበልጣሉ። እነሱ እኮ ቁርሳቸውን በልተዋል። አሁን ኮንፊደንስ እየመጣ ነው። ገባህ እንት ነው አየህ የአንተ ሞቲቬሽን ለራሴ ራሱ መልመድ ነበረብኝ። አሁን ከዚህ ከነጮቹ ጋር መጫወት አለብኝ። እንዲህ እየሄደ እያልኩ ነጥቤን ለማስቆጠር ብቻ ነው ከርከር ምናምን አለው። በስመ አብ እዚህ ላይ ብትወድቅበት ደግሞ እንዴት ደስታዬ የተሟላ ይሆን ነበር። አሁን ገብቶኛል። መንሸራተት ነው ያልቻልኩት። ኪሎዬም ነው 107 ኪሎ እንዴት ይሻላል? አንድ ኩንታል እኮ በል እዚህ ላይ አለመቅለጡ ነው። አሁን በወርቅ ስንት ኪሎ አለ? ስታረገው ወደ ማለት ካሜራውን ወደዛ ዞር አድርገው እንፈታተን ለሾፉ ዝም ብለህ ባይዘው አስደምመው ኢትዮጵያ ታሪክ አይረሳ። ዞር አድርግልኝ። እሺ ይቻላል። እዛ ደርሼ ነው ኤባ ብሮ ትችላለህ። አንተም ሞቲቬሽን አሉን አነቃቃውታ ቃየል እንደላከኝ እንዲታወቅልኝ እፈልጋለሁ። ተፈጥፍቄ እንድሞት ካለው ዓላማ የተነሳ ነው እንዳይመስልህ። እውነቴን ነው የምነግራችሁ። እኔ ይሄንን ይሄደዋል ብዬ አስቤ አልነበረም። ዋው ምን አልከኝ? ተመለሰው ይደገማል በህዝብ ጥያቄ። አጅሬ ይችል ነበረ ለካ ከኔ ጋር ለመመሳሰል ነው አይዞ አይዞ ሲለኝ እንጂ ይኸው ያመረ ሄድከው እኮ ነው። አትነግረኝም እንዴ? እንዲህ ቀላል እንደ የምትችል እኮ አልመሰለኝም እንዴ? አሪፍ ሄዷል መጣ። ረግጠህ ግፋው፣ ሄደህ አትግፋው። እዚሁ ጋር ረግጠህ እዚሁ ጋር ማለት ነው። አዎ አየሁ አይደል? ይሄኛውን እግር ከፈርካት ሂድ። ከዛ እዚሁ የቆመበት ጋር ጀምራ። ይኸው እንዴት መሰለህ? እንዲህ ተሻግራት ጀምር። ይሄኛው ሄደና አቆም አይደለ? አንተ ከዚህ ጋር ጀምረ ይሄንን ደግሞ ግፋው። በዚህኛው እግር ትገፋና ትላለህ። ገባህ? ከዛ በዚህኛው እየገፋ ትሄዳለህ ማለት ነው። ላይክ ይሄኛው ወደዛ ይገፋል፣ ይሄኛው ወደዚህ ይገፋል፣ ይሄኛው ወደዛ ይገፋል፣ ይሄኛው ወደዚህ ይገፋል። አሁን ሰዎች እንደዚህ አይሆን ከፍለን መሆኑ ላይ እናዳቸው ይችላል። አሁን እቺን ኮርነር ይዘው እንዲህ የሚወጡት ከፍለው ነው ወይስ ነፃ ሰጥተዋቸው እነሱ እንዲህ ሲዝናኑበት? አያችሁት? ግን የእሱን ቴክኒክ መጀመሪያ እንደማይችል ነበረ፣ በኋላ እንደሚችል አሳየኝ። ከቻለ በኋላ ደግሞ ኮች አይደል ያው ማሰልጠን ደግሞ ጀመረ። አሁን መራመድ ነው ያለብኝ ይለኛል። አሳመነኝና ማሰልጠን ጀመረ ማለት አይደለ? ጥሩነቱ ገንዘብ አልጠየቀኝም እንጂ ይሄ አሪፍ ነገር ነው። ሰዎችን እንደማትችሉ ትጀምሩና ችላችሁ አራራራራ ስትባሉ ላሰልጥንህ እንዴ ትሉታላችሁ። እቺኛው እግርህን ወደዚህ ዞር አድርጋት። አያት እኔ እንደኔ ኤል ከዛ ይሄንን ግፋው። በኋላ እግርህ የፊቱን ግፋው። ኤግዛክት። ከዛ ሄዳ ቦዲህ እዛ ጋር ሄድ። ከዛ ልክ ይሄኛውን እዚህ ጋር ሲደርስ ዞር ታረገውና ይሄንን ደግሞ አድርገህ ትገፋዋለህ። ከዛ ይሄን ትገፋዋለህ። yes 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 ይርክ ኤግዛክትሊ ሞቲቬሽን ብቻ አይደለም ትላለህ። ቴክኒክ ቴክኖሎጂ
እንደሷ ከዛ በዚህኛው ገፋ አታርቀው ተመለስ አንዴ ናቴ ተመለስ ወደ ኋላ ስጀምረው አታርቀው ግራ አይራራቅ ላይ ከዚህ ጋር ሆነ አትጀምር በደንብ መግፋት አትችልም ቅርብ ሆኖ ከሆነ እዚቹ ጋር እንዲህ ትሄድበትና ከዛ ይሄኛውን ታርገ ገፋ ታረጋታለህ ገፋ ብድግ አድርገህ ሆነ ተዘጭ ጋር ከኋላ ገፋ አድርገህ መሄድ ገፋ አድርገህ መሄድ አሁን ትንሽ ስላይድ አድርግ ከዛ ገፋ ያ ኢትስ ፐርፌክት ስሜትህ ምን ይመስላል ስሜትህ ምን ይመስላል መጨረሻው ተሻለ መጀመሪያማ በቃ እንትን ነው እኮ የማልችለው ነገር እየተሰማኝ መጥቶ ነበር ግን ሬፒቲሽን እና እቺ ቴክኒኳን ትንሽ ካወቃት ኔክስት ይር ኢትዮጵያ ነው ክዬ ለአሜሪካ ወዳደራለሁ ያላት ኢትዮጵያ ስኬቲንግ ይሄንን እኔ ጀምረዋል መንሸራተት እኮ በጭቃ ለምደናል ሸርተቴ ምናምን እኛ ግን ይሄኛው ሲሆን ይሄ ቢላ ላይ መቆም እኮ ነው ቢላ ላይ መቆም ቢላ ላይ አስለመድከኝ አይ በጣም አሪፍ ነው ግን አይ ብዙ ሰው ግን አይመጣም ብርድም ስለሆነ ነው ብርድም ነው ቀኑ መንዴ ቅዳሜና እሑድ ምናምን ሲሆን አሞር ሰው ይመጣል ግን ያቺ የሚይዟት ነገር መደገፊያ መሰለች ለሌላ ልጆች የሚይዟት ለህፃናት ላንተው ከህፃን ጋር አብሬ እንዲህ ከመሆን እንዲህ ይዤ ከመጨረስ ሙሉን ምን እንደው ታውቃለህ ይሄ ዋና ላይ ፊኛ አድርገውት የሚሩታል የበረዶ ይሄ ነው ግን ጸዴ ነበረ ኤክስፒሪየንስ ለምዳለን የሆነ ጊዜ ደግሞ እንዲህ ሙሉን እየዞርኩ ታዩኛላችሁ ይሄኛው one day I will be champion ብሏል ያ ሰውዬ